አበባው እዚህ ጋር በጣም ነው የሚያምረው። ፋውንቴኑ ደግሞ ምን ያህላል? የተለየ ውበት ነው ያለው። እነዚህ ሱቆች ምናምን መሰለኝ ተመርቀው ሲከፈቱ ነው የምናውቃቸው። ምግብ ቤት፣ የተለያዩ ልብስ ቤት ሱቆች ነው የሚሆኑት። ግን ሰው አይታይበትም ብዙ ስራ ስላልጀመሩ መሰለኝ። ፋውንቴኑ አይታችሁታል? በጣም ትልቅ ነው። ከዚህ ትልቅ የመዋኛ ገንዳ ነው የሚመስለው። የተለየ ድባብ አለው እዚህ አካባቢ። እዚህ ጋር ትልልቅ ስፒከሮች አሉ። ለኮንሰርት መዘጋጃ ታስቦ ነው። ኦኬ። አይ ውሃው እንግዲህ ፋውንቴኑ ወይ በሙዚቃ ይሆናል፣ ለዛም ሊሆን ይችላል። እዛ ጋር ትልቅ ስፒከር ስላየ ነው። እዚህ ጋር ምን ኮንሰርት ይካሄዳል። እነዚህ መብራቶች ናቸው ወደ ፋውንቴኑ ዞሮ የሚቀሩ። በጣም የሚያምረው ታችሁታል። ድንቅ ውበት ነው ያለው በእውነት። ይሄ ከጊዮን ሆቴል የተወሰነ ተወስዶ የተሰራበት ይመስለኛል። ይሄ ከዛ ከድልድዩ ላይ እስጢፋኖስ ያለው ድልድይ ጋር ሆናችሁ ስታዩት ድሮ ኒው ጋርደን መናፈሻ የጊዮን አካል የሆነው ማለት ነው። ጊዮን ሆቴል አካል የሆነው እሱ ነበር የሚታየው። እሱ ከሱ ላይ ተነስቶ ነው ይሄ የተሰራው አስታውሳለሁ። ወደ አሁን ወደ ጊዮን የሚወስደው ነው። ይሄ ማለት ጊዮን ግቢው ነው። ይሄ የተረፈው የጊዮን ሌላኛው ግቢ ነው። ይሄ በበለጠ በጣም በጥሩ ሁኔታ የተሰራ ነው። ይሄ እንዲሁ ያስታውቃል ራሱ በጣም የሚያምረው። እስቲ ወደ ወንዙ ላለ እንጂ ወደ ፋውንቴኑ እንጠገን። አጥሮታል እዚህ ጋር አሁን ይህንን ቀርጻችሁ
ዶክተር ሳያው ማን ነው ይሄ ኢትዮጵያን የሚለው? የሆነ አዲስ አበባ ነው ማንም ሌላ ታሪክ። ይሄ በደንብ ነው በቃ በተለየ ሁኔታ የተሰራ ይሄ ሁሉም ያምራሉ። ቅድም ጀምሮ ያየናቸው ይሄ ደግሞ በጣም ይሄና ግቢው ጠቅላላ የሚያምር ሁኔታ ነው የተሰራው። ቀደም እነዚህ ነው ትልልቅ ስፒከሮች አሉ በየቦታው እዛ ላይ ያያችኋቸው። ነው ኮንሰርት የሚካሄድበትን ቦታ ነው እንደ ብዬ ነበር ይመስለኛል። እነዚህ ፋውንቴኑ ሲጀምር ሙዚቃ አንድ ላይ የሚሰማበት ስፒከሮች ናቸው። እዛ ነው የሚሰሩት እንትኖች ቤቶች ከተለመዱት ውጪ አይነት ለየት ባለ ዲዛይን የሚሰሩት ከዚህ በፊት ከምናውቃቸው የተለዩ ናቸው። በቅርጻቸውም በመልካቸው የተለየ በቃ በጣም ነው የሚያምሩት። አሁን ፊት ለፊት የምታዩት ከዚህ ከአጥሩ ተሻግሮ አቤት አደባባይ ነው። አቤት አደባባይ ፊት ለፊት አስፓልቱ አለ አይደል? ሰፊው አስፓልት። ይሄ አሁን ፊት ለፊት ያለው አጥር ቆርቆሮ ቢነሳ በቃ እሱ ነው። አዎ ፊት ለፊት አንድ የሚያምር ሐውልት እያየሁኝ ነው። ገና አላለቀም። ከወንዙ ዳር ራሱ ያሉት ግራና ቀኝ ግድግዳዎቹ ራሱ አበባ ምናምን በአበባ በተለያዩ ስዕሎች ደምቋል። አሁን ይሄ እዚህ ጋር ገና እየሰሩ ነው፣ አልጨረሱም። አሁን ይሄ ፊት ለፊት ቆርቆሮ አጥር ሲፈርስ ፊት ለፊት የመስቀል አደባባይ ስክሪኑ ይታያል። ይህ ሐውልት ለየት አለብኝ። ምንድን ነው ሐውልት? አሁን የሚያምረው ሐውልቱ ያምራል በጣም። ይመስለኛል አሁን ቅርብ ጊዜ የሚያልቅ ይመስለኛል። አጥሩ ይነሳል።
አጥሩ ሲነሳ ፊት ለፊት በዛ በሪቱ አደባባይ በመስቀል አደባባይ በኩል እናየዋለን።